ሰላም እንዴት ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ይዤላችሁ የመጣሁት ቪዲዮ ኤክሴል ፋይልን ወደ CSV ፋይል እንዴት አድርገን እንቀይራለን የሚለውን ቪዲዮ ነው። ኤክሴል ፋይልን ወደ CSV ፋይል CSV that means ኮማ ሴፓሬትድ ቫልዩ ፋይል ማለት ነው። እንዴት እንቀይራለን? ኮማ ሴፓሬትድ ፋይል ቫልዩ ፋይል ፎርማትን ወደ ኤክሴል እንዴት እንቀይራለን የምትለው ቫይስ ቨርሳ ማለት ነው። እሱን ነው የምናየው። ምክንያቱም ብዙ ጊዜ ዩኒቨርሲቲ ላይ ለሚማሩ ተማሪዎች በጣም አስፈላጊ ነው። ዌካ ሶፍትዌር ውስጥ ከመግባታቸው በፊት የተለያዩ ዴታ ማይኒንግ ሶፍትዌሮች ከመጠቀማቸው በፊት እነዚህን ኤክሴል ፋይልን ወደ CSV ፋይል CSV ፋይልን ወደ ARF ፋይል ወይም አትሪቢዩት ሪሌሽን ፋይል ፎርማት መቀየር መቻል አለባቸው። ስለዚህ ለነሱ በጣም ጠቃሚ ነው። ለሌላ ሰውም ዳታ አናሊሲስ ለሚያደርግ ሰው በጣም ይጠቅማል ብዬ አስባለሁ። ሰብስክራይብ፣ ላይክ ኤንድ ኮሜንት አድርጉ። ቴንክ ዩ። ሰብስክራይብ ስለምታደርጉ ኮሜንትም ላይክ ስለምታደርጉ በጣም አመሰግናችኋለሁ። ወደ ቪዲዮ እንገባለን ማለት ነው። እዚህ ጋር ምንድነው የምታደርጉት? ቀደም ብላችሁ እዚህ ጋር ፋይል እንትለዋለች እሷ ክሊክ ታደርጉና ሴቭ አስ ስለሆነ ትመርጣላችሁ። ሴቭ አስ ላይ ክሊክ ታደርጋላችሁ። ስለዚህ ሴቭ አስ ክሊክ ካደረጋችሁ በኋላ እዚህ ጋር እቺኛውን ትመርጣላችሁ። that means ሌሎች አሉ እንዳትሸወዱ። እዚህ ጋር CSV ፋይል እዚህ ሌሎችም ስላሉ እዚህኛው ጋር ነው የምትመርጡት ማለት ነው። that means CSV ኮማ ዲሊሚትድ የምትለውን ነው የምትመርጡት ማለት ነው። በደንብ ልታያችሁ እዚህ ጋር እቺኛውን ነው የምትመርጡት ኮማ ዲሊሚትድ የምትለውን ማለት ነው። CSV ሆኖ ኮማ ዲሊሚትድ ነው። ሌሎችም እዚህ ጋር ስላሉ ጥንቃቄ ማድረግ አለብን። ወደዚህ እንቀይራለን። እሱን ሴሌክት ታደርጋላችሁ ማለት ነው። ከዛ በኋላ ትመርጣችሁ ሴቭ ታደርጋላችሁ ማለት ነው። የት ሴቭ ማድረግ የምትፈልጉት ዴስክቶፕ ላይ መርጫለሁ። ሳምፕል 1 ብላችሁ ሴቭ አድርጉ። ከአንተ በራሳችሁ በፈለጋችሁ መንገድ ሴቭ አድርጉ። እኔ አሁን ሳምፕል እየሰራሁ ስለሆነ ለሱ ሳምፕል 1 ብዬ ሴቭ አድርጌዋለሁ። ከዛ በኋላ ሴቭ ታደርጋላችሁ። ለማይክሮሶፍት ይህን ዋርኒንግ ይሰጣል። that means the select file does not support workbook that contain multiple sheets ይላል። ስለዚህ ኦኬ ትላላችሁ። እንደገና ይህን ዋርኒንግ ይሰጣል ማለት ነው። that means sample 1 CSV file or may contain features that are not compatible with CSV file ከCSV ፋይል ጋር ኮምፓቲብል የማይሆኑ ፊቸሮች አሉ ወይም ሊኖሩ ይችላሉ። ስለዚህ ሴቭ ማድረግ ትፈልጋለህ ወይ ብሎ ይጠይቃችኋል። ስለዚህ አሁን ፈልጋለሁ ትላላችሁ ማለት ነው። ኦሬዲ ኤክሴል ፋይልን ወደ CSV ፋይል ኦር ኮማ ሴፓሬትድ ቫልዩ ፋይል ቀይረናል ማለት ነው። እቺኛዋን አጥፍተን እዚህ ጋር ተመልከቱ። እቺ ናት CSV ፋይል የምትባለው። እቺ ደግሞ ኤክሴል ፋይል ናት ማለት ነው። ይሄንን ፋይል ስታዩ ይሄ ፋይል በኮማ የተለያየ ነው። ይሄ ፋይል ግን በራው ኤንድ ኮለመን የተለያየ ነው ማለት ነው። ስለዚህ ልዩነቱ ይሄ ነው። ስሙ ራሱ እንደሚያሳየን CSV ፋይል ማለት ኮማ ሴፓሬት ፋይል ማለት ነው። ይሄ ኤክሴል ፋይል ግን እዚህ ጋር ታይ ኮማ እዚህ ጋር ያሳያችኋል። ራሱ ኮለመን ራው እና ኮለመን የተከፋፈለ ነው ማለት ነው። ስለዚህ ይሄኛውን ፋይል እንደልታለን። ይሄኛውን ከፍተን በኖትፓድ እንክፈት። ኖትፓድ ላይ እንከፍታለን። ይሄን ይመስላል ማለት ነው ፋይሉ። ስለዚህ ሁሉም ፋይል በኮማ ነው የተለያየው ማለት ነው። all data are separated by ኮማ። እዚህ በኮማ የተለያየ ነው ማለት ነው።
ስለዚህ ሁሉም ፋይል ዴታ በኮማ ሴፓሬት ሆኗል ማለት ነው። ስለዚህ ወደ CSV ፋይል ቀይረናል ማለት ነው። ስለዚህ አሁን ይሄንን እንዴት አድርገን ነው እንደገና ወደ ኤክሴል የምንቀይረው? how we can convert this into ኤክሴል ፎርማት ማለት ነው። ወደ ኤክሴል እንዴት አድርገን እንቀይራለን? ኦኬ እሱን ለመቀየር ምንድነው የምታደርጉት? ኤክሴል ሺት ትከፍታላችሁ። ኦኬ እሱን ትከፍቱና እዚህ ጋር ዴታ የምትላለች ዴታ ላይ እዚህ ጋር ክሊክ ታደርጋላችሁ። ከዛ በኋላ እዚህ ጋር from text የምትላለች from text እዚህ ጋር ክሊክ ታደርጋላችሁ። ይታያችኋል ብዬ አስባለሁ። እዚህ ጋር from text የምትለው ላይ እዚህ ላይ ክሊክ ታደርጋላችሁ። እዚህ ጋር ክሊክ ታደርጉና ፋይሉ ያለበትን ትሄዳላችሁ ማለት ነው። ፋይሉ የት ነው የነበረው? የት ነው ሴቭ ያደረግነው? ቅድም ኤክሴልን ወደ CSV ፋይል የቀየርንበትን የት ወስደን ነው ሴቭ ያደረግነው? ስለዚህ እሱ ጋር እንሄዳለን። ዴስክቶፕ ላይ ነበር። ዴስክቶፕ ላይ እችኛው ፋይል ናት sample1 ብለን ነበር ሴቭ ያደረግነው። ስለዚህ ይህን ፋይል ምን እናደርጋለን ማለት ነው? ኢምፖርት እናደርጋለን። እዚህ ጋር ኢምፖርት የምትለው ታያችኋል። እዚህ ኢምፖርት ላይ ክሊክ እናደርጋለን። ኦኬ እዚህ ጋር ኢምፖርት እናደርጋለን። ከዛ በኋላ እዚህ ጋር አትኩረት ሰጣችሁ ማየት ያለባችሁ ነገር እዚህኛው ላይ ዲሊሚትድ የምትለው እቺኛው ዲሊሚትድ የምትለው ሴሌክት ማድረጋችሁ ነው እንዳትረሱ። ዲሊሚት እቺኛውን ሴሌክት ታደርጋላችሁ ማለት ነው። ኦኬ ከዛ በኋላ ወዴት ነው የምትሄዱት? ኔክስት ትላላችሁ ማለት ነው። ኔክስት የሚለው ላይ ክሊክ ታደርጋላችሁ። እያችሁ ይሄ እስካሁን ድረስ በኮማ ነው ተለያይቶ ያለው ማለት ነው። ፋይሉ በኮማ ተለያይቶ ነው ያለው። ምንም አይነት እንትን የተቀየረ ነገር የለም። ስለዚህ እዚህ ጋር ምን ታደርጋላችሁ? እቺኛውን አንቲክ ታደርጋላችሁ። እዚህ ጋር እቺኛውን አንቲክ ታደርጋላችሁ። እዚህ ጋር ደግሞ ቲክ ታደርጋላችሁ ማለት ነው። እዚህ ጋር ተመልከቱ። አሁን ቅድም የነበረው በኮማ ብቻ የተለያየ ዴታ በምንድነው የተለያየው? እዚህ ጋር በኮለመን ውስጥ ገብቷል ማለት ነው። በኮለመን ሴፓሬትድ ሆኗል ማለት ነው። ከዛ በኋላ ምን እናደርጋላችሁ? ኔክስት የሚለው ላይ ክሊክ ታደርጋላችሁ። እዚህም ጋር ጀነራል የምትለው እንዳለ አስቲቲስ ባይ ዲፎልት ሴሌክት ተደርጓል። እሱን ትተዋላችሁ። ከዛ በኋላ እዚህ ጋር ፊኒሽ የምትላለች ፊኒሽ የምትለው ላይ ክሊክ ታደርጋላችሁ። እንዴን እዚህ ጋር እንዳደረጋላችሁ ኦኬ የምትለው ላይ ክሊክ ታደርጋላችሁ ማለት ነው። ስለዚህ CSV ፋይልን በቀላሉ ወደ ኤክሴል ፋይል ኮንቨርት አድርገናል ማለት ነው። ወደ ኤክሴል ፋይል በቀላሉ ኮንቨርት አድርገናል። This is an Excel file which is converted from CSV file. CSV ፋይልን ወደ ኤክሴል ፋይል ቀይረናል ማለት ነው። ስለዚህ በሚቀጥለው ቪዲዮ እስከምንገናኝ ደህና ሁኑ። ሰብስክራይብ አድርጉ፣ ኮሜንት፣ ላይክ አድርጉ። እናመሰግናለን።